ይሰጥሻል። በእርሶ መጀን አሜን አሜን። ጠላቶችሽ ይቁጠሩልሽ። አንቺ እንትፍ እያሉ ጠላቶችሽ ይቁጠሩ ማሬ። አሜን። ምራቅ ከነሱ አሜን። ትዳሩን ያምጣልሽ። ቆንጆ ቆንጆ ድቡሽ ድቡሽ ያለ ልጅ ወልዶ ለእኔ ታብታብ ያርግልኝ። ምን አሜን አሜን አሜን። አሜን። በቃ በቃ ሌሎቹ ይቆባቸው። በቃ ያቺ ዋሲኒ ተሸክማ ያዘችው ምንድን ናት? ኧረ ቆይ ስሚኝ እንጂ ልንገርሽ። ስለዚህ ከተሳካ ስለዚህ ከተሳካ ለእርሶ ሙሉ ፓኬት እስከ እጣኑ እስከ ጭሱና አንድ ሙሉ አንበሳ እስከነ ሙሉ አካል ሙሉ አንበሳ ሳይቆራረጥ ሳይፈላለጥ እንደ አፍሽ ያርግልኝ። እንደ አፍሽ ያርግልኝ። ጠላትም እይተር አርጎ ቀንቶ ሁለት አንበሳ ይዞ ይምጣ። ባንቺ ንዴት አሜን። ባንቺ ንዴት ባንቺ ሌሎች አይመረቁም ውዴ። ሌሎች አንቺ ጭራሽ ጠላቶችሽ ላንቺ ቤት ለታበሳ ይምጣ ነው ቆይ በተራ ትመረቀላች። ቆይ ዲቦራዬ ኧረ ቡናስ እንደው አሮጊት ወይ መሰምላክ ኧረ በስመ አብ እንዳይገባ መንፈስ በተራ ልመርቃት ነበረ። ምን ቅር ብላ ወጣች። እንደው ምን ተሻለን ወገን አይዳይ እስኪ ሳቢያት ሜጃም የለን ሜምበሩ ጎበዝ እንኳን አስታወሽን ጋይስ። ሜምበሩ ጎበዝ አያችሁ። መልካም ሰዎች ሜምበሩ ኑ ጋይስ። እስኪ ሜምበሩ ኑ ጆች አይከፍል ወጫ ሜምበርው ነው ምናምን ቁጭ ብላችሁ እንደራሳችሁ ቤት ነው የምታዩትኝ። ኧረ አስገቢያ ሴትዮዋን ባክሽ አስገቢያ። ጥቁር ሆን ለበሻላችን ጥቁር ለበስ ኦራኔ ያለቱ ካም በኋላ ወላስ እንደቃል አስሪ ብንቅር አስገቢያት። ልመርቃት። ኧረ ልመርቃት አስገቢያት። በእግዚአብሔር ልመርቃት። አሁን እኮ አንቺ ከሚደርስብሽ ተጽዕኖ ብዬ ነው። ቤቱን እስኪ ባርኩት ውዶቼ። የራሳችሁ ቤት ነው። እኔ ስላስቀደምሽ ነው ያወጣ። ግን አዘረዝሩትም ኮሜንቱን። ቤቱን ባርኩት፣ ብርክርክ አርጉት። እስኪ ደስ ይበለኝ። ፍልክልክ ልበል እስኪ። አንድ ፍሬ ልጅ ነኝ። ልፍለቅለቅ እስኪ ውዶቼ። ጣል አርጉ ጋይስ። ጣል ዜድዬ ሳቢያትኝ ዲቦራን የለም ዘግተዋለች። እንደው ምን ተሻለን ግን ጋይስ? እንደው ምን ተሻለ? አሁን ከዚህች ሴትዮ ጋር እንኳን እንደው የሆነ ጦርነት እንኳን ብንሄድ ለምን ደረቴ ለጥይታታስነካለ ዲቦራ ተባረከ ቤቱ በአንድ አሳ ተባረከ። አንድ ይቀርሻል አብጂ አንድ ይቀርሻል ተራራ ለውጪ እኔ እዚህ ጋር እየመረኩ ኦቴ ሰው ቤት የማይለቀቃል። የኛ ቤቶች ኮመንት ልቀቁ እንጂ በላይ የሰው ቤትማ ይሰጠዋል። የሰው ቤትማ በአሳ ይበላል። የሰው ቤትማ በአንበሳ ይጮሃል። የእኛ ቤት አለ እንጂ አቤት ታየሽ። ላኪላቸውና እኔ ጠብቅሽ ላኪ ሊመልሰሽ ለምን ውዴ አትውጭ እንጂ ነው። ኢትስ ኦኬ። እኔ ኢንቪቴሽን ጊፍት ስለሆነ ላኩልኝ። እሷ እንደገባች ለምን ትወጫለሽ እንዴ? ችግር የለውም። ለምን አመል ያለባችሁ እናንተ ሰዎች ነው። ለምን ኮሽን ይሆን አመል ያለባችሁ? ኮሽን ይሆን አመል አሁን ምናችሁ ተነካ? ምን ሆናችሁ? ኦኬ ከዘጋችሁ ስለዘጋችሁ ጥራትኝ እንደው እኔ ስንቱን ማባበል እኮ ችግር ሆነብኝ እኮ እግዚአብሔር ወይኔ ጁዲዬ ቦታይኔና ቦታ ይተካ። አንቺማ እንደሌላው አይደለሽም። ከሰው እኩል ልታረጊ አልሻው ዜድ ላይ መድረስ አልችልም። ብዙ እየተሰጣት ያለው ቢሆንም ግን ቦታ ይተካ። ይኔና ጁዲዬ እግዚአብሔር ይስጥልኝ። ሜሪ ክሪስማስ ሌላንዬ ባርኮስ ሰው ቤት ይሰጠዋል። የኔ ቤት ግን ድርቅርቅ ብሏል። ይሁን ኧረ ችግር የለም። እሱን ወደ መሀል አድርግ እባክሽ። ለእኔም ለአንቺም እንዲዘም ወደ መሀል ጭሱ። አካውንት ያልዘጋለ ውዴ፣ አካውንት ያልዘጋለ 10,000 ሰዎች አላችሁ። ምን አለበት ላይ ጠፋ። እንደው ምቀኝነት ነው። ይሄስ ምቀኝነት ነው። እሺ ዲቦራ ትመጣለች። ጀበናውን እንቅዳ፣ ቡናውን እንቅዳ። እሺ ደውይላታ ሆነ ይውለቅ። ያንኛውን ከለል አርግታ። እሺ እንደው በነካ እጃችሁ ሙሉት ፋየርወርክ 3 ውዶች 10,000 ሰዎች ሜምበር ብትሆኑልኝ የት በደረስኩኝ ውዶች፣ የት በደረስኩኝ። ሜምበር እኮ በጣም ቀላል ነገር ነው ውዶች፣ በጣም ቀላል ነገር። ከላይ መንካት እኮ ነው። እስቲ ቆይ አንዴ ቤታዬ ለምን ለኔ አትመርቅኝም? ምን አገባኝ? አንቺ እኮ የተሰጠሽ እኮ ያለሽ ሴት ነሽ። እግዚአብሔርም ራሱ በገንዘብ በዚህ ኤልዱዬ ኤልጃናዬ እያሰብኩ
አረኩሽ መጣሽ የኔ እናት ፈጣሪ ያስብሽ ያሰብሽውን ያሳካልሽ ውዴ እጣኑ አፌ ውስጥ ገባኩ ያሰብሽውን ያሳካልሽ ውዴ ያሰብሽውን ያሳካልሽ በልቤኔ ስጡ ችግር የለውም አሁን እንዳሰጡ ከታች ወርጄ ጭሱ ማጥራት ስጀመር ይዘን ትስመናችሁ አሁን እጃችሁን ሰብስቡ ይሄ መርቂኝሽ አዎ ለምን ውዴ ምን ትሰጭኛለሽ ምን ነው ሄለን ልትሰጭሽ ነው አሂጃ አንቺም ደግሞ እንደ ዲቦራ አኩፈሽ ብቻ እኔ ሰገጤ ነኝ እንዴ ዲቦራ ሰገጤ ናት እያልሽ ነው እኔ አላልኩኝም ሁልጊዜ ኧረ ዜድ ትመረጥልን ዜድዬ ያዢ እናቴ ያዢ ብዙ ሰው አለ ኮመንት ላይ ዜዶነት ዜድዬ እኔ ለቤት ታለህትሽ ልክ ስታይኝ ድንግጥ እያልሽ ማለት ነው ሳታስቢው አንበሳም በላይ ቆይ አልጨረስኩኝም መጨረስኩ አየሽ አይደለ እንትት ያለሽ ልክ እኔ ስታይኝ አንበሳው በላይ ስታዘንቢው አልጨረስኩም ውዴ እኔ ደግሞ ቤት ታየ እህትሽ ማለት ነው ሰጠችኝ ብዬ ደግሞ ማለት ድጋሚ ነው አንቺ ላይ በላይ ላዝንበው አሜን ይዝነብልሽ አካፋብሽ በርሽ ላይ ጠላትሽን ሸረኛሽን ምቀኛሽን ተንኮለኛውን ቡዳውን መተተኛውን ሁሉ ጠቅልሎ የያዝልሽ አሜን በርሶ መጀን አሜን ኧረ በርሶ መጀናት ወይ ጠላት አታብጅብኝ እሺ አሜን ዝም ብለሽ አሜን በይ ገንዘብ ግን ያለ በእግዚአብሔር አንድ አቋም ይኖራችሁ አውቃችሁ ገንዘብ ቤትሽ ይግባ ጥቁር ሳረግ ይሄን ሳረግ ጥቁር ምንድነው አውቃችሁ ስታረጊ መጠጡ ወደ ገንዘብ ይቀየር አሜን በይ በአዲሱ አሜን አነቀሽ ባይዋጥም ያማል ያሳክካል እውነተኛ ነገር ስለሆነ ስሜቱ ነው ውዴ ስሜቱ ነው በገንዘብ ማዕበል ተጥለቅለቂ ጊፍተሮች ሲመጡ ያለማቋረጥ አንበሳውን ያዝንቡት ያለማቋረጥ እጃቸው ዝም ብሎ ስጥ ይበላቸው መላጣ በትዳር ይባርክሽ በልጅ ይባርክሽ ከቤሩት አውጥቶ እዚህ አሜሪካን ቤት ታዬ ጋር ያስቀምጥሽ ጨርሻለሁ አይ እነሱ ዊግ ለብሷል ለምን አትለብሽም ምን ጦርነት ውስጥ ነው ያለችው አይ እናንተ ያምርብሻል ቁጭ በይ እስኪ ቁጭ በይ ቂጥሽን አስቀምጪ ይሁን እንደዚህ ቡናውን አቀራርቤ ጨርሻለሁ ጥቁር አድርጊው እኮ አለበሽው ይሄንማ ላስተካክል ነው እነሱ እኮ ሂማን ሂራውልቅ እያሉኝ እኮ ነው በአንቺ ስሜትሽን አዳምጪ እኔ አውልቂ ቢላይ ማለት ጥርሱን በቦክስ አውልቅለታለሁ ውዴ ለምን እኔ ያማረብሽ ልበሽ ያምርብኛል እንደዚህ የሚያምርብሻል በሂማን የሚያምርብሻል ጉድ ወገን እንደው ኧረ ዲቦራን ጥሯት በእግዚአብሔር ምን አይነት አመላውን ጀበና ብቻዋን በታንገረን ፊዮና እየላከች ነው እንዳታስገቢ ማንንም እንዳታስገቢ ዲቦራ ስለሚመጣ ስለሆነ ኦኬ ፊዮና ችግር የለውም ሰው ቡና ስለማታፈላ ኦኬ ምንም ችግር የለውም ቡና አለቀ ገነፈለ ወይ አምላክ ወይኔ ራቆታ ወጣ ሴትዮ ወይኔ ቡናው አለቀ ወይኔ አይ ኧረ ተንሰከሰከ እንደ ፈንዲሻ ይጮሃል እንዴ ደግሞ ወይኔ አምላክ እንዳልቃጠል ትኩስ ነው ስኳር እንደማትጠጣ ሜሪ ክሪስማስ ዘንቤቲ ሜሪ ክሪስማስ እስኪ ቡና ኧረ ይስከን ቆይ ይስከን እንደዚህ ትንሽ ድፍት አድርጊው ትንሽ እንደዚህ አድርጊው ትንሽ ዝቅ አድርጊው ትንሽ በቃ መጣች ዲቦራ አስገቢያት እንኳን ቡናው ላይ ደረሰች አስገቢያት ምንድን ነው አንቺ ቆይ በዚህ ሰዓት ያንቺን አመልን ቻል ወይንስ ቡናውን እንቅዳ ምን ሆነሽ ነው አኩርፈሽ ወጣሽው እሷ አላኮረፈ ገና በተራ ነው የምትመረቁት የሄለን ቤተሰቦች መጥተው ጊፍት ሰጡኝ ባረኩኝ ለማሽቃብጠው ለሰጠኝ ነው ይሄንን ማወቅ አለብሽ ወይዘሮ ዲቦራ ስሚ ዲቦራዬ ስሚ ጋይስ ኮፕሊንግ አድርጉልኝ
እንማ ውዴ በቃ ጀበናው ሊቀዳ ነው። አንድ ኮፕሊንግ አንድ ሺህ ያስገቡት ልመርቅሽ ውዴ ልመርቅሽ። እስኪ አታኩርፊ፣ ለዛሬ እንኳን ሳቂ፣ ፈገግ በይ እስኪ። እንደ መድኃኒዓለም በመሀል እንደ አብሾ የሚያንዘረዝርሽ የአውሊያ መንፈስ ይመታ። አሜን አሜን። ልክ ቤታዬ ስታያት ተቀመጪ የሚል መንፈስ ላይሽ ላይ ልቀቀብሽ። አሜን። ካለሽ ላይ ጨምሮ ይስጥሽ። ባለሀብት ላይ 3-4 ቤት አለሽ በየቦታው። ከዛ ካለሽ ላይ ጨምሮ ይስጥሽ። በሀብት ማዕበል ያጥለቅልቅሽ ውዴ። አውቶማቲክ ያርግባቸው ብላለች ጉጂ። አውቶማቲክ ያርግባቸው ጊፍታቸውን ውዴ። ያለማቋረጥ ይስጥሽ። ልክ ከፋሽ ዲቦዬ ለምን ይከፋሻል እኛ እያለን እያሉ እጭቅ ያለ ገንዘብ ላይሽ ላይ ይልቀቁብሽ ጓደኛ። ለእኔ ትራፊ ለእህትሽ ትራፊ ጨርሻለሁ። ለእኔ ትራፊ ውዴ። የኔ ጊፍተር ሁኚ። ጌመርነትሽን ትተሽ የቤታ ጊፍተር ያርግሽ መድኃኒዓለም አምላክ። አሜን። ቤታዬ አበባ ስትል እኔ እህትሽ እያለሁ እያልሽ ለቀቅ አድርጊ። ባለሀብት ያርግሽ መድኃኒዓለም ያርግሽ። ምን እንበል ታዲያ? ምን እናድርግ ልጆቼ? ምን እናድርግ? እኔ አቤት አሜንም አቲ አንቺ እኮ ጥጋበኛ ነሽ እኮ። እኔ እኮ ግራ ግብት ምን አይነት ክፉ ጎረቤት ነው ያለኝ? ይሄ ሁሉ መርቄሽ እንኳን አሜን አቲ አበሰናላት ሄለን ትሻለኛል። ሄለንና እንትና እነሱ አሜን አሉ። አንቺ ጥጋበኛ ወይኔ ጣኑ አለቀ። አሜን አልኩ ካምሻል እንዴ አሜን አልኩ። አሜን ይባላል እኮ። ሰላም በእኛ ቤት የምትገኙ እኛ እንዲህ ሽቅርቅር እምር ብሎብን ቡና ልቀዳ ተዘጋጅተናል። እንግዲህ ሂዱበት። እሺ አውሩ እናንተ። አሁን ደከመኝ። ስሚ ቤታ አቤት በደንብ ይታያለሁ ውዴ፣ በደንብ ይታያል። የውስጥ አካልሽ ከሆነ አይታይም፣ የውጭሽ ግን በደንብ ይታያል። ጥሩት ኩልል ብለሽ ነው የምትታዩ ውዴ። እኔ ይታያለሁ። አዎ ትታያለሽ። ስሚ አቤት ቤታ ምን እያሉ እንደሆነ ቤታን ተሳቀቀን እኮ ጀበናው ግልብጥ እንዳታረገው። ኖ ተደፋብኝ። ጌታ ምስክሬን ደፋሁትኝ እኮ። አንቺ ቡና ወርቅ የሆነ ቡና ነው ያለኝ። ወርቅ የሆነ ቡና ነው የቀዳሁት። ቆይ ያፈላሁት አሁን ልቅዳው። ተስተካከል። ሰከነ እኮ ሰከነ። በቃ ቆየቶ ልበልሽ። እሺ የታል ሲኒው? አይታይ ሲኒው ምኑ ጋር ጋው ነው? ሄለን በውስጥ ታዋቂነት ነው እንዴ የምታፈየው? ወይ ጉድ! ያዥ ዘድ ያዥ። ቅድም በኩባያ ያሻትን ሻይ ያዥ። እንዲሁ በጾምሽ ከምትቀመጪ። ኧረ እንዲያው እስኪ ወደ ተደፍቶ ነበር። ወይኔ እግሬ ላይ እንዳይደፋ አምላክ እስራኤል። ወይ ቀደም ስንት ደቂቃ ነው የሚሰክነው? ገይ ስንት ደቂቃ ነው ጀበናው የሚሰክነው? ታክነዋል። ሞክሪው በስኒው እንደሰከነ እንደዚህ አድርገሽ እንደሰከነ እዩ ቤታየው። እሺ አረ በስመ አብ። ኧረ ጭዜት አይደለችም እንዴ መስሎ ሳታረ ወጥ ወይ አረ ማርያም ሻሂ ነው ይሄ ቡና አይደለም ነጭ ነው። አይ አረ ፊልተሩ ነው እባክሽ ያነጣው። ስሜን አታጥፊ። ወይኔ ምን ነው የማይቀመጠው? ፊልተሩ ነው ያነጣብኝ። ጭስ ታዲያ ማለት ምን የሚያዛል? እስኪ ሄሎ ወርቅዬ የጋያለኝ እንግዳው ቅዱ ወይ እኮ ምን ይሰራል? አራሲ ልጅ ፀጉር እንዳይገባ። አይ መድኃኒዓለም አንቺ ደግሞ መጣማ እንዴት እያልን ፀጉር እያወጣን ነው ቡናው የምንጠጣው። ሲገባ እንዳታስገቡ ቡና ስማ፣ ቁራሌው አሪፍ ቡና ነው የምናፈለው። ትጠጣለህ እንዴ? ምን ነው ይሄ ሁሉ ህዝብ እያለ ቆራሌውን መርጠሽ ቡና እሱ ብቻ ነው? ማሻአላ የኔ ውድ እኔን እንደባረክሽኝ እግዚአብሔር ገና ሳትጠይቂው ባርክሽ ውዴ። ሳትጠይቂው የልብሽን መሻት እግዚአብሔር ሀሴትሽን ይሙላልሽ፣ ያሳካልሽ ውዴ። በጣም ነው ማመሰግነሽ የኔ ሽቅርቅር። እስኪ አመስግኗት የቤታ እናት፣ የቤታ መከታ። እስኪ ሁላችሁም በለው ኮሜንት ላይ የኔ ፍቅር እግዚአብሔር ይስጥሽ፣ ልጆች ካሉልሽ ያሳድግሽ። ታብታብ ለኔ አድርጎ አድገው። አሜን 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 አሜን። ሲሰጣችሁ እናንተም እንዲጮኋችሁ አመስግኑ። አልተሰጠማ ሲሰጠኝ እጮሃለሁ። ቡናው ቅጁ በሰላም
ይሁዬ ወይ ያለኝም ምን ይቋን ያቀጥላል ማለት ያቀጥላል። ትኒው ይታየኔ እሺ ቀደዋለሁ። ምንድነው ስኒ ማይታየው የኔ ሲታያል ይለን እንዴ አከራሳለ አንቺ ነጭ ቡና ነው እንደምታፈዩ። ስሜን እንዳታጠፉ ጥቁር ነው ፍልተሩን ያነጣብኝ። እንትን አቋል ዳውኒ ዲቦራ ከጀኔ ስኳር ስለማልጠጣ ቡና ምን ወስዳኔ መታፈል ነው ያማቸው እንዴ እኔ እንደሆነ አሉባልተኛ አይደለሁም። መርቂ ጸጥ ብዬ ቡና ይጠጥት አድርጌ ውጥት ነው የምለው እናቴ። እናንተስ እንደ ቃሙሉ እንደምቆዩ አላውቅም። በይ መርቂን። አይ ዲቦራ ብረሪ የሚያሰኛት ነገር አለ። አርፋ ያስቀምጣት ከባድ ነው የሚታይ ነገር። አይ ዲቦ ያንቺ ነው የምትፈልግሽ። አርዲኒ ማሪ ኒ ማሪ ቴንክ ዩ ሶ ማች ኒ ቆማ እሺ ነው ዋይ ለከ ነጭ ነው ደግሞ ጀበና ቤታ አንቺ ቤታ ነኝ ወይዬ እሺ ቴሪያ ማለት ወይ እንጂ ለምን እኔ እኮ ቡና ያልፈላም ችግር የለውም። እጠብቅሻለሁ። መለስኩት። እጠብቅሻለሁ። መልሽ በቃ እንጠብቅሻለሁ። ቡናሽን አምጪ። ቡና ስንት ደቂቃ ይፈጀዋል? ገና ይቆላል። ማነው ያጠፋው? ኧረ ዝጉልኝ። አሚን ክፈቱልኝ። ኮመንት ክፈቱልኝ። አይደለም ቤታ በቃ ጭራሽ ቡና ቁርስ ያዙ እናቴ። እዛ ቤት ሌላ ቡና ቁርስ አምጪው ውዴ። ያዥ ቡና ቁርስ ያዥ አንቺ ውዴ። ፈንዲሻ አልወድም የኔ ማር። የሆነ ኩኪ ነገር አለሽ ወይ ዳቦ ቢጤ? እሷ አትወድም። ተዋት። ሜሪ ክሪስማስ ፍቅሮቼ። ወይኔ የምትሰጡት ቦታ ይተካ ጊፍት ስም የሰጡኝ ቤቴን ብርክ ካረጉት እየጮኩ እያስቆምኩ ነው። እሺ ማመሰግናችሁ ውዶቼ። ሜሪ ክሪስማስ ሁላችሁንም ማሮቼ። ወይ ሻማን ስሚ ዲቦራ፣ ጥያቄ አለ ላንቺ። ወይ ቡናው ሲመጣ የተዘጋጀ ቡና ነው ወይንስ ገና አፍልተሽ ነው? የተዘጋጀ ምጥጥ ቅድት ነው የሚለው። ያዛችሁ ፈንድሻ ጋር ፈንድሻ ጋር የኔ ሽቅርቅር የኔ የወንድ መከታ እንዴት ነህ? ምንድን ነው ይሄ ለልደት? ምንድን ነው ሁሉ ነገር? አቤት ያለው ማማሩ የሌለው መደበሩ። እሺ ታድላችሁ። ያዛችሁ ልጆቼ በደንብ ያዙ። የሰው ቤት እንዳታዩ። ይዘናል ልጆቼ ነው ያልኩት። የራሴ ልጆች እዚህ ውስጥ አሉት። ወይ ጉድ! የሰው ቤት እንዳታዩ። ምኑን የሚጠቅም ቡናውን ንግዳው ዲቦራ በሉ አንድ ንግዳ ሚት አድርጓቸው። አንዳንድ ለእኔ ብቻ ሳይሆን ለሌላም ሰው ደግሞ ምን አባቴ በዚህ ሰዓት ደወለ። ለካ እናንተ አይደላችሁ ምቀኛ። የአባቴ ነው ምቀኛ። ምን ነው አባ ምን ነው አቶ ዮናስ ምን ነው በዚህ ሰዓት ደወሉ? በዚህ ሰዓት ደወሉ። ቆይ ፋዘሬ በዚህ ሰዓት ደወለ እንዴ? ቀስ ብዬ በኋላ ለብቻ ያፈላለሁ። ቅዱ እናንተ ሄሎ አይሰማም? ሄሎ አሁን አባቴ በዚህ ሰዓት ምን ቡና ሲኒል ቅጅል ምን ሊለኝ ነው? ቴንኪው ቁራሌው ቴንኪው ቢቢ ላይቭ ላይ ነው ፈልገህ ነው ቁራሌው ደውለ ነበረ። ጋላሪ ሲሙላልኝ ሶስት ይዘናል። ጎበዝ ይዛችኋል የኔ ልጆች። ሄለው እሰይ በሉ እኔ በዚህ ደውልኩለት በዚህ ደውላል አባቴ። ማን ነው የሚሰጠኝ? ቆራሌውዬ ወይ ክበርልኝ የኔ ልጅ። እጣ ማነው? አትጣ ወይ እጣ
ምርቃኔ ከታፈራለ ይቅር በለኝ። ጨምሮ ጨማምሮ ይስጥ እጣል ይቅር በለኝ። ኦኬ ተረጋጊ ቤታ። በቃ ቤታ ለምን አትቀዱትም? ቅዱት በቃ ጠጡ። ቀዱ እኮ እኔ እኮ ቀዱ ቤቱ ባርኩ እዛ ስቀጣቀት ባርኩ ባርኩ እንጂ ቤቱን ባርኩ እነዚህ ጎረቤቶችን ጸባይ በጣም ተነጫናጭ ናቸው። ሁላቸው ወቸው ዳሬ ይቅርታ አድርጉልኝ። ቤት ተደውሎብኝ ነው። ይቅርታ አድርጉልኝ፣ ይቅርታ አድርጉልኝ። ይኸው ወይኔ ያልቀመጣለኝ የሀገሬ ልጅ ይሰማል። እሰማለሁ። ዜድ እሺ ውዶቼ፣ የኔ ፍቅሮች፣ የኔ መከታዎች፣ የኔ ማሮች፣ እስኪ ሁላችሁም እዚህ ኮመንት ላይ ሁላችንም እናታችንን ቡና እንዲቀዳሽ እንዴ ውዴ አልቀዳውም። ቤታ የጠበኩሽ ነው። ልጆችን ልመርቅ ነበረ። ይኸው ቀዳው ማሬ ተቀዳ እኮ። ሁላችሁም እስኪ ኮመንት ላይ ትነበብን ጋይስ፣ ሁላችሁም ሃፒ በርዝዴይ በሏትኝ። እስኪ ትነበብን። እዚህ ውስጥ ያላችሁ 10,000 ሰዎች አላችሁ። ትነበብን ሃፒ በርዝዴይ በሏትኝ። ትነበብዬ የኔ ፍቅር፣ የኔ መልካም፣ የኔ ሽቅርቅር፣ የኔ እናት እንደ እናት ብለሽ የምታይኝ የኔ ውድድ ነው ማድረግሽ። እንኳን ተወለድ 1000 ዓመት ኑር የኔ ፍቅር። ሁላችሁም ትነበብን ታውቃታላችሁ። የአንቺ ምኞት ደግሞ እኔና አቤልን አንድ ቀን ተገናኝተን አይተሽ ደስ ብሎሽ በደስታ ፍንጥቅ ብለሽ ኑሮሽን ኑሮ የኔ ውድ መድኃኒዓለም አምላክ እና እንኳን ተወለሽ። እወድሻለሁ የኔ መልካም። እዚህ ውስጥ ካሌለሽ ደግሞ ይደርስሻል። የቲክቶክ ነዋሪ ያደርስሻል። እንኳን ተወለሽ በሉልኝ ሁላችሁም ኮመንት ላይ ትነበብን። በእግዚአብሔር ሁላችሁም ቤተልዬ ማር ትነበብዬ የኔ ማር እኔ ልበላት ትነበብዬ የኔ ቆንጆ የቤታ መከታ የኔ ቅመም እህቴ እንኳን ተወለድሽ። ሃፒ በርዝዴይ የኔ ቆንጆ ሃፒ ዱብ ዴይ። ኬክ በኬክ ትነበብዬ ሃፒ በርዝዴይ እንኳን ተወለድሽ። እግዚአብሔር ቀሪ ዘመንሽን የተባረከ ይሁን። ወይ አሜን አሜን። በያ ሄለን ባታውቂያትም በእነሱ ያውቋታል። አንቺ አታውቂያትም ትነበብን? አላወኳትም ግን በላት ትነበብሽ እንኳን እንደዚህ ቀን አበቃሽ። ቀሪ ዘመንሽን ፈጣሪ ይባርክልሽ። ቤተሰቦች ልሽ ባለሽበት አሜን 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 አሜን። ምን እንደምታውቂያት ነው የመረቅሻት። ቤተሰቧ ላይ ሁሉ ገባሽ። ይሁን ያቺ እህት አይደለች መረቅኳት ባላቃትም። ጥሩ ውዴ፣ በጣም ጥንክር አድርገሽ መረቅሻት። ይሁን አንቺ ስሚ ውዴ፣ አዳምጪ። ቤታ አሁን የምናደርገው ላስመስል መጠጣት ወይ? ኧረ እኔስ መች መጠመኝ ጠጥቼ የማውቀው ጀበናዋ ለመሰበሩ ጥላለሁ ባላስገባው ወደ ውስጥ ሄሉዬ የዛሬ ዓመት በወርቅ ሲኒ ያስጠጣል። አሜን። በዳይመንድ የሚያስጠጣ አጨሳለሁ። በቤት ሲኒ ያስጠጣል። አሜን። በቤት ሲኒ ያስጠጣል። ደግሞ አጨሳለሁ። ማምን አገባው አይደለም። ከሰው ከእናንተ ከእግዚአብሔርም አልተደበኩም። አጨሳለሁ። እነሱ ጣራቸው ጭሴ አጨሳለሁ። ማምን አገባው። ሁሉም አብሾ ያለበት ሰው ነው የሰበሰቡት። ዘንድሮ በኮሜንት ትመልሻለሽ። ላይ ኮሜንት ጉዴ ፈላ። ኧረ ምነው ቤቱን ባርኩት። ቤቱ ደረቀ። ልለምንበት ሰው ዘንድሮ የሚለምናል በበዓል ምድር። በስመ አብ ኧረ እንደው ጆዲዬ የኔ ፍቅር በወጣ የተቃኛ እኮ ቡና እያፈላን እኮ ነው። ይባርኩልሽ። ቤትሽን ንገሪያቸው። በስመ አብ ትበልሽ። እኛ የፍቅር ነው የምንጫወት። የምን ቅጣት ነው የምታወሪብኝ? እግዚአብሔር የቀጣኝ ራሱ ይበቃኛል። ከእናንተ ጋር መጫወት የራሱ ቅጣት ነው። አምላክ ደግሞ እንቀጣጣ እንዴ? አንቺ ጋር መቀመጥ አልቀጣም። አንድ ደቂቃ ኮመንት አትዝጉ። ላይክ ለምን ነው የምትዘጉት? ኮመንት እንጣላ። ሞዴሬተር የህዝቤ ሞዴሬተሮች ኮመንት አትዝጉባቸው። እንደፈለጉ ይሁኑ። ያቺ ሾካካ ሽማግሌ ኮመንት ማን የዘጋው? ያሳያችሁ ፈርዳል። ያቺ ሾካካ ዛሬ ስታናድዱኝ ነው አይደል? በዚህ ቀን ኮመንት
ኮመንት አትዝጉ። ምን አፈለጉ? ኮመንት ነው ቤት በኩል ልማ ያማቸዋል እንዴ ሲያስጠሉ በማርያም ለምን አባታችሁ ነው ኮመንት የምትዘጉት? እንደፈለጉ ይሁን ይጫወቱ። ያማቸዋል እንዴ ለምን አባታችሁ ነው ኮመንት የምትዘጉባቸው? ጀበናቸው ሰብረው እንደው ብቻ አመሰግናለሁ። ኮመንት የኔ ልጆች ፍቅር ስትሰጡኝ ምናምን ደስ ይላል። እንደዚህ እወዳችኋለሁ። ፍቅሩ አይዘረዘር፣ ፍቅሩ ይዘረዘራል። እኛም ይዘረዘር ፍቅር አላየንም። ፍቅሩ አይዘረዘርም። ቤቱ ደርቋል። ባርኩት፣ ቤቱን ባርኩት። ከዛ ያቺ ሾካካ ሽማግሌ ያልኳችሁ ግን ምን እያደረጉ ነው? አንድሽ ምን እያደረጉ እንደሆነ አላውቅም እኔ እና እሷን ቴንኪው ሪታዬ ማነች? ሪታዬ እኔ ነች። ሪታዬ እኔ እንዳትሆን ሪታዬ ቴንኪው ነው። 11 ፍላወር ሪታ አክስታችሁ ነች። ጌታዬችን አይደለም ግን ሪታ ሚል አይቻለሁ። 11 ፍላወር ጋይስ 11 ፍላወር ቴንኪው ማን ነው የሚሰጠኝ? ባርኩታው እንደዚህ አሌክስዬ አበባ ወርዳ ውዶቼ መጣው ለራሳቸው ነው የሚሸቃ ወይ ጉድ! እንደው አንድም እኮ ለቤታ አበባ ስጧት አይባልም። ፍላወር ስጡኝ። ደህና ነሽ? ዲቦራማ ቆየባታ ቡና ቴንኪዩ። ዲቦራ ምን ሆና ነው? ዲቦራ ግን ዛሬ ምን ሆና ነው? ያለሽው ዲቦራ የት ነሽ? የት የለመድኩት ምት ነሽ ቤታ። አቤት። በስልክ እያወራን ነበር። ደህና ነኝ ተነጋግረናል። እንደገባ ነው ምንም አልኩ። እኔ ምን አልኩኝ እንዴ? እኔ እኮ ግራ ግብት የሚለኝ ዲቦራ እንትና ናት እኮ የጠየቀችሽ። ድምጻችን መመሳሰል ጀመረ እንዴ? አንቺ ለምን አልነግራችሁም? ምን እንዳለ ምን ሆና ነው ሲሉ ምን አውቄ እኔ ውዴ ምን አውቄ ምን ሆና ነው ያለሽ እኮ ላይክ ፊትሽ የሆነ ነገር ነው ስላየነ ነው እንጂ አልመጠየቅም ይቻላል። ዲቦራ ነገር አለ ወይ ለማለት ነው። ችግር የለም ሄለን ሰው ይበላ ደስተኛ አይደለሽም ዲቦራ? ዛሬ እንደው 3 4 ተባልተን ካልወጣት እኔም ውስጤ ይነግረኛል እንደምንጣላ። ማርያምን በቃ ሳንጣላ ልውጣ ማለቴ እኔ መጣላት አልፈልግም። ተጫወቱ እንዴ! እውነቷ ነው ሄለን፣ እውነቷ ነው። ዲቦራ እኮ ክሪስማስ አይመስልም ፊቷ። ተዘግዘጊ ዜዶ ተዘግዘጊ አንቺ ክሪስማስ ነይ ውጭ፣ ሁልሽም ውጭ። ድሮም ሰው ናችሁ ብዬ ከእናንተ ጋር ቡና እንጠጣ ብዬ ሀሳብ ማምጣቴ በዓለም ላይ ታይቶ የማይታወቅ ቡና ሲኒ ተቀርቶ ቡናው ጀበና ውስጥ የተመለሰ ይሄ ቤት ብቻ ነው። ለማን ሲባል? ለዲቦራ። ለምን ቀድሜ ቀዳሽ ብላ ኩርፊያ ስታመጣ ደንግጬ ተደናግጬ ቡናውን መልሼ ጀበና ውስጥ ከተትኩትኝ ለሷ ብዬ። አሁን ደግሞ ተመልከቷትኝ። ዜድ እኮ አልዋሸችም፣ አኩርፋለች ዲቦራ። ምን ሆና እንደሆነ አላውቅም። ቅድም ስናወራ ቂጧ ሁሉ ሳይቀር እየተርገበገበ ፍልቅልቅ ብላ ነው ደስተኛ ሆና ነው ያወራችኝ። እንዴት ሆና እንደዚህ እንዳጋጠማት ግን አላውቅም። ጌታዊ ግን እኔ ቆይ እስኪ እኔ ገንዘቡ የሚቅርብኝ ሀብቱ የሚቅርብኝ በ2026 ሰላም አድርገን እስኪ ጌታዊ የሚያባላን መንፈስ ያዝልኝ። አሁን ሰላም ነበር። ቡና ልንቀዳ መድረክ ላይ ብንሆንም እንዲህ ተወራርደን ነው የምንወጣው እኮ። ተወራርደን እኮ ወገን እግዚአብሔር ተወራርደን። እኔ እዛ ጋር አንዴ ቦታ ስቀያይር አንዴ ቤቱ የሁሉ አሁን ሁሉ ነገር ማንሳቱ ራሱ ሀሳብ ሆኖብኛል። አይ እንደው አሽሙሬን እያወራሁ በጠጣ ይሻላል። ለብቻዬ ድሮም ለብቻዬ ነው የተወለድኩት። እግዚአብሔር ድሮም ብቻዬን ነው የወለደኝ። ከማንም ጋር አልተፈጠርኩም። ብቻዬን ላውራ እንጂ አንዳንዶቻችሁ አላችሁ አራዳንን የምትሉ። ኧረ እርድናውን ተጠቀሙበት።
ልዩ የኔ ፍቅር ፀጉራችሁ መሰራት የምትፈልጉ ልዩ ጋር ሂዱ። እሺ ውዶቼ ዴንቪ ላይ ነው እንትን የምትለው ብቻ ቼክ አድርጉትኝ። አንዳንዶቻችሁ እኛ አራዳ ነን፣ የከተማ ልጆች ነን፣ የአራድዬ ልጆች ነን። እርድናችሁን ማን የበላ? በወጣ ይተካይኔ እናት እርድናችሁ ማን የበላው? ቤቱን እየባረካችሁ እርድናችሁን ማን የበላ? ውዶቼ አራዳ አሽሙር አያወራም። አራዳ ከአንዴ በላይ አይደግምም። እኛ እኮ የገጠር ፋራዎቹ እኮ ፋራ የምንባለው የገጠር